ያከበርሽውና ያፈቀርኩት ወደድኩክ ያልሽው ሴት ያልሽው ወንድ ከሌላ ሴት ጋር ተኝቶ ደረስሽበት ከሌላ ሴት ጋር ሲሳሳም አየሽው በዚህና ልክ አከበርኩት የምትይው ወንድ ግን የንቀትን ጥግን ያሳየሽ ወደድሽም ጠላሽ ሩታ በዚህ አጋጣሚ ምንድነሽ ማለሽ መሰለሽ እኔ ከሱ ጋር በነበርኩ ሰዓት ከሴት ጋር ተኝቶ አላየሁም ቴንኪዩ ደርሼበት አላውቅም አለመድረስሽ ራሱ እግዚአብሔር ደርሼበት አላውቅም ወጣ ግን ውስጥ እንዳልገባን ደርሼበት አላውቅም አንድ ነገር ልንገርሽ ኖ አይልሻ ላስረዳሽ መረዳት ያልፈለግሽው ነገር ላስረዳሽ ተረጋግተሽ ማዳመጥ ከቻልሽ ላስረዳሽ እሱ በዛን ሰዓት እንደዚህ አይነት ነገር ውስጥ ያልገባው አንቺ ያልፈለግሽም ማለት አይደለም እኔ እንደዚህ አይነት ነገር አንቺ አብሬክ እኮ ልተኛ አብረን እንደርኩ ካንዳንድ ብለሽ ያልሽ ሴት ነሽ ሲቀጥል ደግሞ እኔም ወጣሽም ወረድሽም የፈለገ ነገር ብንሆን ብንጣላም ስለዚህ አብራምን መረጃ ይዘሽ እየመጣሽ ለኔ አታሳይኝ ነው አይዳኒ ቆይ በደንብ ነው ማሳይሽ ለምን መሰለሽ ዛሬም ላይ ውሰጂው ከፈለግሽ ኧረ አንቺ ራስሽ ውሰጂው አንቺ ቀቅለሽ ቢው ከፈለግሽ ሩታ ምንም ነገር እንደማመጣ ያልቻልንበት ነገር ኖ አይሽ አብራም መጥፎነት እየተከተልሽ አትንገሪኝ ኖ አሳየሻ አንቺ ያከበርሽው አንቺ ያፈቀርኩ ካንቺ ሞትኩልህ ያልሽው ወንድ የክብርንና የንቀትን ጥግ በደንብ አሳየሽ በዚህ ደግሞ በደንብ ጎበዝ ነው እሺ አንቺ እኔን በልጠሽ አንቺ እኔን ከኔ ተሽለሽ ምናምን አይደለም በነገር ኖ ገብተሽ ነው አንቺ እንደዛ ስትይ ውድድር ውስጥ ታስገቢያለሽ አንቺ እንደዛ ስትይ የነበርሽውን እኮ ነው ያገርኩሽ ውድድር ውስጥ ታስገቢና እኔ ከኔ በልጣ ነው ይሁን እንደዛ እኮ ነበር ስትይ ነበረው አንቺ ካንቺ ተስዬ ነው እኔ ጋር የመጣው ምናምን ስትይኝ ነበር አሳየሽ የንቀትን ጥግ ከንቀት ከፍቅር ክብር እንደሚበልጥም በደንብ ነው ያሳይጭሻለሁ ገባሽ አይደለ በኔ ላይ ሌላ ሴት እንዴት ትመጣለሽ ብዬ ስላልኩት ነው ዘሎ አንቺ ጋር የመጣው አንቺ ግን ለራስሽ ክብር ስለሌለሽ ከማንንም ጋር አይፈልገው ነገር ሆኖ ሲመጣ ስለምትቀበዩ ማንንም ይሩት እኔ ሩት ተጽናኝ ከፈለግሽ ወይ ቴክስት ላከልኝ አሁንም ይወደኛል እኮ እንደዛ አስቤ አይደለም መሆን ይችላልላችሁ አሁን የራሴን ህይወት ምን ወሰው ነው እንገበሽ አይደለ አሁን አልፈልግም እና ስላለሽና ላይሽ ላይ እንደዚህ ስላረገብሽ ተቃጥለሽ ነው ልቦናሽ ያቋል እኮ ተቃጥለሽ ነው ዞሮ ቼክ እንደማያረግሽ በደንብ አርገሽ ታውቂዋለሽ ባይሽ አየሹ ከዚህ በላይ ምን ትሆኚ ከፈለግሽ ቴክስት መልሽ አሳየሽ የንቀትን ጥግ አሳየሽ የሴትነትን ክብር ጥግ አብርሃም እንደዚህ ያረግሽ አንዴ ያረባካችሁ አንዴ ምናምን አትበይኝ እኔ ራሴን ውሳኔ ወሰንኩ ሴት ነኝ ስለዚህ እኔ አይተሻል እንግዲህ የንቀትን ጥግ በደንብ እስከ ጥግ አሳይቶሻል በደንብ አንቺ ተጽናኝ ባይሆን እሺ አንድ ቀን በዩቱ ቴክስት ቢልክላት ቦረቀች ልጅቷ ታውቃለሽ በፍጹም እንዳታስቢው አብርሃም በነገርሽ ላይ አንቺን እንደ መዝናኛ ነው እየተጠቀመብሽ ያለው እንጂ ህይወቱን በስነስርዓት እንደመናፈሻ ነው የተጠቀመው አንቺን ገና ይቀልድባታል ግን ደስ ይላል ይላችሁ እኔ ቴክስቱን እስካየው ሰዓት እስካሁኑ ሰዓት ብዙ ነገሮችን ከአብርሃም ጎን ሆኜ እሱ ለመደገፍ እየሞከርኩ ነበር ግን አሁን ላይ ያደረገው ነገር አብርሃም ምን እያሰበ እንደሆነ እኔም አልገባኝም ማለቴ ላንቺ ቴክስት ማድረጉ ከዛ ደግሞ ሄርሜላ ጋር ትናንት ወስዶኝ ይቅርታ አስጠይቆኛል እዛ ጋር ደግሞ ከፍቅር ጋር ያለው ነገር እኔ ራሴ ውዝግብግቤን አውጥቶታል እናንተ እዚህ ጋር ትጋጫላችሁ እሱ ደግሞ እንደዛ ውዝግብግብ አውጥቶታል ምን አይነት ነገር መጥቶ ስለማይመለከተኝ ነገር መታሳሳየኝ እኮ ነው አይመለከተኝም እሱ አብርሃምን በቀጥታ ስለማታገኘው እኔን ከተስፋ ማስቆረጥ ነው እሷ ፍላጎቷ ገባህ አይደለ ኮንፊደንስ የላትም በራሷ እንደማይመለስ ታውቃለች ማንተ ነበር የጠራሁት አብርሃም እንኳን መጣ ያው እኔ የነገርኩት ግን ደግሞ እኔ የመሰለኝ ስንመጣ የሆነ ነገሮችን ለመፍትሄ ለመፈለግ እንጂ አብርሃም እኔ አሁን ላይም ለሩታ ቴክስት እያደረክ እንደሆነ እስከ ጧትና እስካሁን ሰዓት ድረስ ቴክስት እያደረክላት እንደሆነ አላውቅም ነበር አብርሃም ትላንትና እኔም ሄርሜላ ጋር ስትወስደኝ ብዙ ነገሮችን ከጎን እንደሆነ ስታደርግ እኮ የነበረው ማለት ነው እውነት አለኝ ብለህ ስለነበር ነው ገባ በዚህ ጋር ደግሞ ዞረ ደግሞ ድጋሚ ለሩታ ቴክስት አደረጋለህ ስለምን